ሰላም ጤና ይስጥልን የተወደዳችሁ የኤስቢኤም ብሬኪንግ ኒውስ የዩቲዩብ ቻናል ቤተሰቦች ሰዓቱን አበይትና ሰበር መረጃዎች ይዤላችሁ ቀርቤያለሁ። ወደ መረጃዎቹ ስናቀና በመካከለኛው ምስራቅ የተቀሰቀሰው ጦርነትና ተያያዥ ያላቸው ዓለም አቀፍ ክስተቶች ዲፕሎማሲውን ወደ ማይገመት አቅጣጫ እየገፉት ይገኛሉ። በአሁኑ ሰዓት በዓለም ፖለቲካ ውስጥ ትልቅ ትኩረት የሳበ ጉዳይ በሁለቱ ኃያላን መሪዎች ማለትም በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር መካከል የተፈጠረው ግልጽ የሐሳብ ግጭትና ፍጥጫ ነው። ፕሬዝዳንት ትራምፕ ለቴሌግራም ጋዜጣ በሰጡት ድንገተኛ ቃለ ምልልስ አሜሪካን ከኔቶ ወታደራዊ ጥምረት ለማውጣት በጽኑ እያሰቡ መሆኑን ገልጸው ዓለምን አስደምመዋል። ትራምፕ የኔቶን ጥምረት የወረቀት ነብር ሲሉ የጠሩ ሲሆን በተለይም ብሪታንያን የባህር ኃይል እንኳን የሌላት በጣም ያረጀችና የማይሰሩ አውሮፕላን ተሸካሚ መርከቦች አሏት ሀገር በማለት ክፉኛ አጣጥለዋታል። በትራምፕ በኩል የተሰነዘረው ንቀትና ማስፈራሪያ በሁለቱ ታሪካዊ ሀገራት መካከል ያለውን ግንኙነት ታይቶ በማይታወቅ ሁኔታ ሻክሮታል። ይህንን ተከትሎ ብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ዛሬ በሰጡት አስቸኳይ ጋዜጣዊ መግለጫ ለትራምፕ ጠንከር ያለ ቀጥተኛ ምላሽ ሰጥተዋል። ስታርመር ምንም አይነት ጫናና ጩኸት ቢኖርም እኔ ብሪታንያ ጠቅላይ ሚኒስትር እንደመሆኔ የመወሰነው በሀገሪቱ ብሔራዊ ጥቅም ላይ እንጂ በሌሎች ፍላጎት አይደለም በማለት ወደ ኢራን ጦርነት እንደማይገቡ በቁርጠኝነት ተናግረዋል። ከዚህም በላይ ስታርመር አንድ ትልቅ ስልታዊ ለውጥ ይፋ አድርገዋል። ይህም ብሪታንያ ፊቷን ይበልጥ ወደ አውሮፓ ህብረትና ወደ አውሮፓውያን አገሮቿ እንደምታዞር ነው። ትራምፕ ብሪታንያን በናቁበትና አሜሪካ ከእንግሊዝ አትረዳችሁም ባሉበት በዚህ ወቅት ስታርመር ደህንነታችንን ለማጠናከርና የኑሮ ውድነትን ለመቀነስ ከአውሮፓ ጋር የጠበቀ ጥምረት መፍጠር ብቸኛው አማራጭ ነው ብለዋል። ይህም ብሪታንያ ከአሜሪካ ተጽዕኖ ወጥታ የራሷን የዲፕሎማሲ መንገድ እየቀደደች መሆኑን የሚያሳይ ትልቅ ፖለቲካዊ መልእክት ተደርጎ ተወስዷል። በሌላ በኩል አሜሪካ ከኢራን ጋር የገባችበት ጦርነት መቼ ያበቃል ለሚለው ጥያቄ ከዋይት ሃውስ የሚወጡ መረጃዎች ጦርነቱ ወደ ማብቂያው መቃረቡን ያመለክታሉ። ፕሬዝዳንት ትራምፕ ትላንት ምሽት እንደተናገሩት አሜሪካ በሚቀጥሉት ከ2 እስከ 3 ሳምንታት ውስጥ ወታደራዊ እርምጃዋን አጠናቃ ከኢራን ትወጣለች ብለዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና የመከላከያ ሚኒስትሩ ፒት ሄግሴዝ ይህንኑ ፍላጎት በማጠናከር ድርድሮች እየተካሄዱ መሆኑን ገልጸዋል። ሆኖም አሜሪካ ጦርነቱን አቁማ ለመውጣት እንደ ዋና ቅድመ ሁኔታ ያስቀመጠችው የኢራን የኒውክሌር አቅም መዳከሙን ማረጋገጥና የሆርሙዝ ወሽመጥ ወዲያውኑ ለንግድ ክፍት እንዲሆን ነው። ምንም እንኳን ትራምፕ ከኢራን አዲስ አገዛዝ ጋር ድርድር እያደረግን ነው ቢሉም ኢራን ግን ይህንን መረጃ በማስተባበል ላይ ትገኛለች። በእስራኤል በኩል ደግሞ ጠቅላይ ሚኒስትር ኔታንያሁ ጦርነቱ ከተልእኮዎች አንጻር ከግማሽ በላይ መጠናቀቁን ገልጸዋል። ይህ በመሪዎች መካከል ያለው ፍጥጫ ግን በፖለቲካ ብቻ የተገደበ አይደለም፣ በዜጎች ኬስ ላይም ከባድ ጥላ ጥሏል። ኢንግላንድ ባንክ ዛሬ ባወጣው አስደንጋጭ መግለጫ በጦርነቱ ምክንያት በብሪታንያ ተጨማሪ 1.3 ሚሊዮን አባወራዎች ለቤት መስሪያ ብድር ወይም ሞርጌጅ ከፍተኛ ክፍያ ሊጠየቁ እንደሚችሉ አስጠንቅቀዋል። በአጠቃላይ ከ5 ሚሊዮን በላይ ቤተሰቦች የኑሮ ውድነት ሰለባ ሊሆኑ እንደሚችሉ ተገልጿል። የነዳጅ ዋጋ መናር እና የሆርሙዝ ወሽመጥ መዘጋት ያስከተለው የኢኮኖሚ መናጋት መንግስታት በህዝባቸው ላይ የሚደርሰውን ጫና ለመቀነስ የሚያደርጉትን ጥረት ፈታኝ አድርጎታል። ስታርመር ለብሪታንያ ህዝብ እውነቱን መናገር እንዳለባቸው በመጥቀስ ይህ ጉዞ ቀላል አይሆንም ብለዋል። በአውስትራሊያም ጠቅላይ ሚኒስትር ህዝባቸው ነዳጅን እንዲቆጥብና የህዝብ ትራንስፖርት እንዲጠቀም ጥሪ እስከ ማቅረብ ደርሰዋል። ብሪታንያ ውጭ ጉዳይ ሚኒስትር ኤቤት ኩፐር የሆርሙዝ ወሽመጥን ለማስከፈትና የባህር ጉዞ ነፃነትን ለማረጋገጥ ዓለም አቀፍ ስብሰባ እንደሚጠሩ መገለጹም ብሪታንያ በዲፕሎማሲው መድረክ የራሷን ሚና ለመጫወት እየሞከረች መሆኑን ያሳያል። ፕሬዝዳንት ትራምፕ ዛሬ ምሽት በሚሰጡት ሀገራዊ መግለጫ ምን አዲስ ነገር ይዘው እንደሚመጡና ይህ በመሪዎች መካከል ያለው የሐሳብ ግጭት ወደ ምን እንደሚቀየር መላው ዓለም በከፍተኛ ስጋት እየተጠባበቀ ይገኛል። ዓለም በአሁኑ ሰዓት በኃያላን መሪዎች ፍጥጫና በኢኮኖሚ ቀውስ መሃል ትገኛለች። ጦርነቱ በመሬት ላይ ብቻ ሳይሆን በዲፕሎማሲው መድረክ እያየለ መጥቷል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ከጥቂት ሰዓታት በኋላ በሌላ ሰበር መረጃ እስክንገናኝ በያለንበት ቸር ያቆየን።